ወርቅሽ ነው ፍቀጂ ልርዳሽ። አይ ይልቅ ጭራሽ ወደኔ አትመልከት ለምን አትፍሬ ዝም ብለሽ እጅሽን ስጪኝ። አሁን ፖሊስ እየፈለገኝ ነው እባክህ። ቆይ ችግርሽ ምንድነው? አንተስ ችግርህ ምንድነው? ሲባባሉና በቅብብሎሽ ሊይዝን የሚፈልገው ሰውዬ ከፖሊስ ጋር እያጠያየቀ ዱድ ወደ ቆመበት ሲመጣና ፖሊሱም ለዱድ አለቃ እባክህን ባገኘው አጋጣሚ ሁሉ የቺን ሴት አግኝታታል እንዴ? ምን ተፈጥሮ ነው? ሽራዋ ከሰርግ ሸሽታ ነው እንዴ? አንተ ቆይ ታውቃታለህ እንዴ? ፖሊሱም ጣልቃ ገብቶ ቆይ አንተ ሙሽራውን ታውቃታለህ ብሎ ሲጠይቀው አይ እሱ የሙሽራ ልብስ ለብሷል ሲለው ሰውየውም ተናዶ መነጽሩን ዝቅ አድርጎ ሲመለከተው ዱድም መልሶ እና እሷ ቀዝቃዛ እግሮች አሏት እንዴ ብሎ የማይመስል ነገር ሲዘባርቅ ሰውየውም ዘርፋኝ እኮ ነው ትቀልዳለህ እንዴ ሲለው ፖሊሱም ጣልቃ ገብቶ እባክህን እዚህ አካባቢ አይታታል ወይ? ዱድም ለመናገር ሲያንገራግር ሊዝም ከጉድጓድ ውስጥ ሆና እንዳይናገር ስትማጸነው ዱድም ፈገግ ብሎ አይ አላየዋትም ሲለው ሰውየውም በንዴት እየጮኸ በጣም ጎበዝ፣ የምር በጣም ጎበዝ መሆንን ታውቃለህ? ፖሊሱም እሺ ተረጋጋ ሲለው ሰውየውም አንተ ማድረግ የምትችለው ይሄን ብቻ ነው ሲለው ፖሊሱም አዎ በቃ እንሂድ ብሎ ይዞት እየሄደ ሰውየውም እየለፈለፈ አገኛታለሁ። ፖሊሱም አንተ አትጨነቅ የትም አታመልጥ። ወደ ጉድጓዱ እየተመለከተ እጁን ሲዘረጋላትና እሷን ከዚህ ጉድጓድ ውስጥ አውጥቼ መርዳት አልነበረብኝም ሲልና ቅብብሎሽ ወደ ቤቱ ይዟት ሲገባ የምንመለከት